ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ብዙ እኮ የሚሳደቡ ሰዎች አሉ በየሜዳው። በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ስልጣንን በኃይል ፍላጎትን በኃይል መሻትን በኃይል መተግበር ከፈለገ ለምሳሌ መሬት ከዚህ ቀደም በሆነ መንገድ አጥሮ መያዝ ይቻላል። አሁን የሚያረክሰው ካለ ማንንም ቢሆን ይታሰራል። እናውቃለን። መሬቶቻችንን በህግ ይጠይቃል እንጂ ማጠር አይችልም። ህገወጥነትን ኢንተርቴን የሚያደርግ ሰዓት አንፈጥርም። ጋዜጠኝነት ወይም ፖለቲከኝነት ፓሽን ነው። እናንተ ጋዜጠኛ የሆናችሁት ውስጣችሁ ስላለ ነው፣ ስለምትፈልጉት ነው እንጂ ጋዜጠኛ ሆኜ እንደፈለኩ ሳደብና ስጠየቅ ጋዜጠኛ እኮ ነኝ እላለሁ ብላችሁ አይደለም። ፖለቲከኝነት ፓሽን ነው። ህዝብ የማገልገል የህዝብን ኑሮ ማሻሻል የመቀየር ፓሽን ነው። ፖለቲከኛ ስለሆንኩ እንዳሻኝ አይባልም። በህግና ስርዓት ውስጥ ሎ ኤንድ ኦርደር የሌለው ማንኛውም ነገር ጥፋት ነው። ይሄ ጋዜጠኝነትና ፖለቲከኝነት የወንጀለኞች ካባ መሆን አይገባውም፣ የለበትም። ፒያሳ ላይ ግራ ተጋብተን ሊሆን ይችላል። ካሳንቺስን ስናይስ ግራ እንጋባለን። ማንም ሰው ካሳንቺስ ተወልዶ ያደገ አሁን ያለውን ነገር ቢያይ ይኮራ እንደሆን እንጂ የሚያፍርበት ነገር የለም። ሰፈሬ ለማለት የሚያኮራ ሆኗል። ኮሪደር እንደሱ ነውና ተጠናክሮ መቀጠል አለበት። ያም ሆኖ ግን አዲስ አበባ ብዙ ሀገራት የፌደራል ሀገራት ስቴት ያላቸው ሀገራት ክልሎች ብድር ከፍተኛ ብድር አለባቸው። የሚታወቅ እውነት ነው። አዲስ አበባ የኮሪደር ስራ ለመስራት 1 ብር ከፌደራል መንግስት አልተበደረም። የታገዘባቸው ኤሪያስ ይኖራሉ፣ ግን 1 ብር አልተበደረም። 100% በራሱ ኢንካም ነው ይሄንን ስራ የሰራው። ባለፉት 20 ዓመታት በራሱ ኢንካም አዲስ አበባ ይሄን ሰርቶ ቢሆን ኖሮ ምን አይነት ከተማ ይኖረን ነበር? በዚህም ይሁን በዚያ ወጪ መውጣቱ አይቀርም መቼም። ኮሪደርም ባይሰራ በሆነ መንገድ ይጠፋል ገንዘቡ። አሁን ከተማችን እየገነባንበት ያለነው ሀብት ከውጭ ተበድረን እንኳን ቢሆን ከፌደራል ተበድሮ እንኳን ቢሆን አዲስ አበባ የሚያዋጣ ነገር ነው። ነገር ግን ምንም አይነት ብድር ሳንበደር ገንዘባችንን ጊዜያችንን አጣጥመን በኤሪያ ከፍለን ከተማችንን መቀየራችን ለሁላችን ደስታ ነው መሆን ያለበት። በዚያ ውስጥ የተገኘው እውቀት፣ የተገኘው ልምድ፣ የተገኘው ስራ ስንት ኮንትራክተር ስንት ወጣት ስራ እንዳገኘ ደግሞ ቤት ይመስክረው ማለት ነው።